የዛሬው ቪዲዮ የሚያስብል ቪዲዮ ነው። እንግዲህ ይዤላችሁ የመጣሁት ያው ምስሉ ላይ መጀመሪያ ላይ እንዳያችሁት ሄርሜላ በሰላም እንግዲህ እጅ ተፈንጅ ማለት ነው። ሩታም እያናዘዘቻት ሩታም አብራ እዛው ቁጭ ብላ ሄርሜላ እጅ ተፈንጅ እንግዲህ አብርሽም ጋርዱን ተጠቅሞ ፖሊስ ተጠቅሞ የተለያዩ ያው የህግ አካላቶችን ተጠቅሞ እንግዲህ ከታገተችበት እዛው ሩታም እጅ ተፈንጅ እዛው ተይዛ ሩታም ታስራለች። ሄርሜላም በሰላም ከአብርሽ እጅ ገብታለች ማለት ነው። እንግዲህ ሩታ በጠዋት ዛሬ በማይነቃ መልኩ ካገተችበት ቦታ ሄዳ ከአብርሽ ጥግ ትደርሻለሽ አደርሽ ከአብርሽ ጥግ ማደርሽ ከሆነ እዚች ሀገር ኢትዮጵያ የምትባል ምድር ብን ብለሽ ምጠፊ ከሆነ አድራሻሽ የምታጠፊ ከሆነ ልልቃቅሽ፣ ካልሆነ ግን እሰዋሻለሁ እያለች ጉሯን እየቸረቸረች እያለች እንግዲህ ያው የተለያዩ የህግ አካላቶችም እንዲሁም የአብርሽ ጋርዶች ባንድ ላይ በመሆን ያው በትብብር ተይዛልናለች፣ በሰላም ተይዛለች። ያው እህታችን በሰላም ሄርሚ እንኳን ደስ አለሽ፣ እንኳን ለምታፈቅሪው በጣም ዋጋ ለምትከፊለት እሱም በጣም ዋጋ ለከፈለልሽ ለአብርሽ እጅ እንኳን በሰላም ደርሽ እላለሁ። ሄርሜላ ማንሽ እንትና ሩታ ደግሞ የምትባይ ሌባ፣ አንቺ ደግሞ እንኳን ታሰርሽ፣ እንኳን በህግ ቁጥጥር ስር ዋልሽ እላለሁ ማለት ነው። ሰላም ውድ የኤፍሾው ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ፍክትክት እንደኔ ፊት ፍክትክት እንደኔ ሁኔታ ድስት ይበልላችሁ። በያላችሁበት ዓለም ማለት ነው። ጭንቀት አይንካችሁ። አሜን በሉስ። ጭንቀት አይንካችሁ። ደስ ይበላችሁ። የሰራችሁት ሁሉ ይበርክት እያልኳችሁ እንግዲህ ትላንት ወዲያ በሰራኋቸው ቪዲዮዎች መረጃ የሚያቀብሉኝ ሰዎች የምከፍላቸው አዲስ አበባ ቁጭ ብለው እያሳሳቱኝ ስለሆነ አሁን ሰሞኑን ብቻ ወደ 40 ሰራተኛ አባረር ያለው ብላችሁ ታምኑኛላችሁ? 40 መረጃ የሚሰጠኝ እንዳለ ወደ 40 የሚሆኑትን አስራቸው አሰናበትኳቸው። ምክንያቱም የተዛባ መረጃ እየሰጡን የዚህ ወጥቼ የተከበርኩ ዩቱበር ነኝ። ወጥቼ ለእናንተ እየተናገርኩ መጨረሻ ውጤቱ ዜሮ ሲሆንብኝ በጣም እየተናደርኩ፣ ጥፋቱ የኔ አይደለም ከኔ ስር ተቀጥረው የሚሰሩ መረጃ አቀባዮች ጥፋት ነው። ይቅርታ አድርጉልኝ። አንዳንድ ጥፋቶች እየተከሰቱ ስለሆነ በምሰራቸው ቪዲዮዎች ላይ ማለት ነው። ዛሬ ግን በደንብ አዲስ ያስገባሁት መረጃ ነው። በደንብ አድርጎ ነው መረጃ አጥንቶ የሚሰጠው። ዋጋ ይከፍላል። በጣም የሚገርም ልጅ ነው። አሉ ሴቶችም አሉ። በእርግጥ ግን ልጁ በጣም አላፊያቸው ስለሆነ የዛሬው መረጃ ትክክል ነው። ዛሬ ምሽት ላይ የሚለቀቀው ቪዲዮ በአብርሽ የሚለቀቀው ቪዲዮ የደስታ ዜና ብቻ። ሄርሜላዬ በሰላም ለአብርሽ እጅ ደርሳለች። ብዙ በደል ደርሶባታል። አዎ ብዙ ነገር ሆናለች። አዎ ግን በሰላም ከአብርሽ ደርሳለች ልላችሁ እፈልጋለሁ። ሩታ ደግሞ የበለጠ ወንጀል እንዳሰራ አብርሽንም እንዳታሳግተው እሷን በቁጥጥር ስር ውላለች። እንግዲህ አቅም አላት። በጣም ብዙ ባለስልጣኖች ጋር ታወራለች። ዝም ብለው ያለዋስ ካለቀቋት በስተቀር ተጠርንፋ ወደ ፖሊስ ጣቢያ ሂዳለች። እንኳን ደስ ያላችሁ። የሚከፋችሁ ካላችሁ ደግሞ እንኳንም ከፋችሁ። ሌባን የምትደግፉ ከሆነ ሩታን ወንበዴዋን የምትደግፉ ከሆነ እንኳንም ከፋችሁ። ቀጥል። ለሄርሜላ ለንጹህ ስላፈቀረች ለፍቅር ዋጋ የከፈለችው እህታችን ታስራ ብዙ ነገር አድርገዋት ታውቃላችሁ። ሴት ልጅ ሲታሰር ምን በጣም እኮ ያሳዝናል። የደረሰባት ነገር እኔ ያልነግራችሁም። አሁን ምሽት አብርሽ ወይም በተለያዩ ዩቲዩበሮች ብቻ ይለቀቃል። ጠብቁ ልላችሁ። ይህን ቪዲዮ ላይክ አድርጉ። ለቻናሌ አዲስ የሆናችሁ ሰዎች ደግሞ ትንሽ ሰብስክራይብ ጨመር አድርጉልኝ። ሰብስክራይብ ምትሯን ጫን እያረጋችሁ ወደ ስንት ነው ያለው? ስንት ላይ ነው ያለው? እኔ እንጃ። ብቻ አሳድጉኝ። እኔ ጥሩ ሰው ነኝ። አሳድጉኝ። ወዳችኋለሁ። ለማንኛውም ወዳችኋለሁ፣ አክብራችኋለሁ። ውድ ቤተሰቦቼ ትላንት ያው አፋልጉኝ ማስታወቂያ እያሉ በዳኒ ሮያል የተለቀቀው በጣም ያናደደኝ። እኔ የወንድሙ ወንድም ተብዬው ይህን ያህል ለወንድሙ ጠላት መሆኑ የኤፍሬም ጉዳይ በጣም የሚያሳዝነኝና አብርሽ በጣም አሳዘነኝ። የሄርሜላን ፎቶ እየለጠፉ በየቦታው ሲያገኛቸው በጣም ካርተተ ሲል ከፎቶዋ ጋር
በጣም ነው አብርሽ አሳዝኖኝ ነበር። እግዚአብሔር ረድቶት ዛሬ እጅ ተፈንጅ ሩታ እያናዘዘቻት ሄርሜላን አግኝቶ ፖሊስም ነበረ፣ ብዙ የመንግስት አካላቶች ነበሩ። ፖሊስ ሩታን ጠርንፎ ይዞ ሄደ። ያው ሄርሜላ ደግሞ ከአብርሽ ጋርና ከአብርሽ ጋር ሆና ወደ ምርመራ ክፍል ገብታለች። እየተመረመረች ነው የምትገኘው። ስሙ ወዳልታወቀ ምርመራ ክፍል ወስዷታል። ምክንያቱም የተደረገችው ነገር ካለ ያንን ታውቃላችሁ። ምን ብዙ ነገር አይ መልካም ጊዜ ይሁንላችሁ ውድ ኤፍሺው ቤተሰቦች። በሌላ ቪዲዮ እንገናኛለን። ባይ የትነሽ በጣም ተጨንኳል ውዱ ፍቅረኛሽ አብረሽ